እሰግድለኪ ወእወድሰኪ ሶስት ጊዜ እሰግድልሻለሁ። እግዚአብሔር ካንቺ ሰው ሆኖ ሙሽራ ከጫጉላው ሊወጣ ካንቺ ወጣ እመቤቴ ማርያም ደስ ይበልሽ ብሎ ዮሐንስ አፈወርቅ በድርሳኑ እንዳመሰግነች እኔም አመሰግንሻለሁ። የጠፋ በግ አዳምን የፈለገው ባገኘው ጊዜ የተሸከመው እውነተኛ ቸር ጠባቂያችን ክርስቶስ ካንቺ የተወለደ እመቤቴ ማርያም ደስ ይበልሽ። እግዚአብሔር በደል የጣላት የሔዋን ጽኑ የሚጎዳ ማሰሪያ ባንቺ የተቆረጠላት እመቤቴ ማርያም ደስ ይበልሽ። እግዚአብሔር በብሩህ ደመና ተጭኖ መጥቶ በማኅፀንሽ አደረ እመቤቴ ማርያም ደስ ይበልሽ። በቅዱሳን ነቢያት በቅዱሳን መላእክት አድሮ የሚኖር ከአንቺ ተወልዶ የተገለጸልን እመቤቴ ማርያም ደስ ይበልሽ። ከአብ ከመንፈስ ቅዱስ ጋር የምንሰግድለት ቃል የሚባል እግዚአብሔር በአንቺ ባሕርይ ከአንቺ ወለድ ዘንድ የወደደሽ እመቤቴ ማርያም ደስ ይበልሽ። እኔ ለምእመናን ወንጌልን የማስተምርለት የጌታ እናቱ እመቤቴ ማርያም ደስ ይበልሽ። ከወለድሹ በኋላ ማኅተመ ድንግልናሽ እንዳይለወጥ አድርጎ የጠበቀሽን አማኑኤልን የወለድሽው እመቤቴ ማርያም ደስ ይበልሽ። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽን እመቤቴ ማርያም ደስ ይበልሽ። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽን እመቤቴ ማርያም ሰላምታ ይገባሻል። ልዩ መድኃኒታችንን በመውለድሽ እናትን አገልጋይን ተብለሻልና እግዚአብሔር ባሕርይሽን ባሕርይ አድርጎ ባለሟልነትን አግኝተሻልና እመቤቴ ማርያም ሰላምታ ይገባሻል። እኛ ከምንወደው እሱም ከሚወደን ልጅሽ ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ ለምኝልን፣ አሜን። ተአምሪሃ ለእግዝእትነ ቅድስት ድንግል በክልኤ ማርያም ወላዲተ አምላክ ጸሎታ ወበረከታ ያህሉ ምስለ ኩልነ ሕዝበ ክርስቲያን ለዓለመ ዓለም አሜን። ልመናዋ ክብሯም ለዘላለሙ በእውነት ይደርብንና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ተአምሪ ነው። ቅምር በሚባል አገር በዘመድ የከበረ ስምዖን የሚባል አንድ ባለጸጋ ሰው ነበረ። እሱም እንግዳ ተቀብሎ ማስተናገድ ይወድ ነበር። ሰውየው እጅግ ደግ ነበርና የበጎ ጠላት የሆነ ሰይጣንም ይህን በጎ ስራውን በተመለከተ ጊዜ በእሱ ላይ ከፍተኛ ቅናት አደረበትና ከኃጢአት ሁሉ በሚበልጥ የኃጢአት ረግረግ ይጨምረው ዘንድ ወደደ። ከዚያም ከዕለታት በአንድ ቀን ሰይጣን ጭፍሮቹን በሦስት መንገደኞች ሰዎች አምሳል ላካቸው። እነሱም ሩቅ መንገድ እንደሄደ ሰው ከፊታቸው ላይ ላባቸው እየተንጠፈጠፈ ወደ ስምዖን ደረሱ። በዚህም ጊዜ እጅግ ራራላቸው። ከዚህም በኋላ ጌቶች፣ ፀሐይ ልትጠልቅ ተቃርባለች፣ እነሆ ወደ ባሪያችሁ ቤት ገብታችሁ እደሩ። በዚያ የእንግዶች ማደሪያ አለና እግራችሁን አጥበናችሁ በዚህች ሌሊት ከድካማችሁ አርፋችሁ ነገ ወደ አሰባችሁበት ትሄዳላችሁ አላቸው። እነሱም አይሆንም፣ በውጭ እናድራለን እንጂ አንገባም አሉት። እጅግም በነዘነዛቸው ጊዜ እኛስ ያንተ የእግዚአብሔር ወዳጅ የሚሆን ልጁንም ሊሰዋለት እስኪደርስ ፈጣሪውን ደስ የሚያሰኝ እንደ አብርሃም መልካም ሰው እንደሆንክ ተመለከትን። ዳሩ ግን ፈቃዳችንን ትፈጽምልን ዘንድ ቃል ኪዳን ግባልንና እንገባለን አሉትና እሱም በጠየቁት ጊዜ እንዳይክዳቸው እንግዳን ስለመውደዱ በጽኑ መሐላ ምሎ ወደ ቤቱ ይዟቸው ገባ። ወደ ቤት ገብተው ለብቻቸው ትንሽ ካረፉ በኋላ ከአንተ ዘንድ ስለምንጠይቀው ነገር እነሆ ጊዜው አሁን ደረሰ አሉት። እሱም ጌቶች፣ የምትፈልጉትን ነገር ጠይቁ እፈጽምላችኋለሁ አላቸው። እነሱም ወንድ ልጅ አለህን ብለው ጠየቁት። እሱም አዎን፣ አንድ እሱ ብቻ አለኝ፣ ከሱ በቀር ግን የለኝም አላቸው። እንግዲያስ ፈጥነህ አምጥተህ ሰውተህ ለእራት አዘጋጅልን አሉት። እሱም ጌቶች፣ ይህ እንዴት ይሆንልኛል? በእኔና በሰው ሁሉ ዘንድ ይልቁንም በወላጆች አካባቢ ጭንቅ ነውና አላቸው። እነሱም አስቀድመህ የገባህልን ቃል ኪዳን ይታበላልን አሉት። ስምዖንም ስለ መሐላው ካሰበ በኋላ አብርሃም ልጁን ይስሐቅን አርዶ መሥዋዕት ለማቅረብ ልቡን እንዳስጨከነና እንዲሁም ዮፍታሔ ለእግዚአብሔር ብፅዓት አድርጎ የሚወዳት ልጁን ለመሥዋዕት እንዳቀረበ እሱም ልቡን አስጨከነና ቤተሰቦቹ ሳያዩ ልጁን አርዶ ሥጋውን አቀረበላቸው። እነሱም አስቀድመህ ያዘጋጀኸው አንተ መቅመስ ይገባሃል፣ ከዚያ በኋላ ለእኛ ትሰጠናለህ፣ በሀገራችን ልማድ አለና አሉት። ጌቶች፣ ለሰው እንዴት የልጁን ሥጋ መብላት ይቻለዋል አላቸው። እነሱም አንተ ሰው ስለ ራስህ ወቅ፣ የገባኸውን ቃል ኪዳን አስብ አሉት። በዚህም ጊዜ ልብሱን ቀዶ ወይ እኔ ወዮታ አለብኝ፣ እግዚአብሔር አብርሃምን የልቡን ቆራጥነት ሊፈትነው በወደደ ጊዜ አብርሃም ብሎ ጠርቶ የምትወደውን አንድ ልጅህን ይስሐቅን እኔ ወደማሳይ ተራራ ላይ ወስደህ በዚያ መሥዋዕት አድርገህ ሰዋው አለው። አብርሃምም ያላንዳች ማወላወል የፈጣሪውን ትእዛዝ ይፈጽም ዘንድ ካራውን ነጥቆ ልጁ ይስሐቅን አርዶ ለመሥዋዕት ያቀርብ ዘንድ ዝግጁ ሆነ እንጂ የልጁን ሥጋ ይበላ ዘንድ ግድ አልተባለም።
እኔም እኮ እንደዚሁ ስለ መሐላዬ ልጄን አርጃ ቀረብኩ። ነገር ግን የልጄን ሥጋ በላ ዘንድ ጨነቀኝ፣ ጠበበኝ፣ ወይኔ ወዮት አለብኝ። ዳግመኛም ስምዖን እንዲህ አለ። የእስራኤል መስፍን ዮፍታሔ የአሞንን ልጆች ሊወጋ በተሰለፈ ጊዜ የአሞንን ልጆች እግዚአብሔር በእጅ አሳልፎ ቢሰጠኝና ከጦርነቱ በደህና ብመለስ ማንኛውም ወገን ሊቀበለኝ ከቤቴ ደጃፍ የወጣውን ለእግዚአብሔር መሥዋዕት አቀርባለሁ ሲል ተሳለ። ከጦርነቱም በደህና በተመለሰ ጊዜ እነሆ ልጁ ከበሮ ይዛ እየዘፈነች ልትቀበለው ወጣች። ለእርሱም የሚወዳት ልጁ አንዲት እሷ ብቻ ነበረች። ከእሷ በቀር ወንድ ወይም ሴት ልጅ አልነበረውም። እሱም ቃሉን በማያጥፍበት ገንዘብ ተስሏልና ለእግዚአብሔር መሥዋዕት አቀረባት። ነገር ግን የልጁ ሥጋ ይበላ ዘንድ በእሱ ላይ ልዩ ልዩ ምክንያት ያመጣበት የለም። በእኔ ላይ ግን ይህ የሚያስጨንቅ የሰው ልጅ ሊያደርገው የማይገባው ነገር ደረሰብኝ። ስለዚህም ወየው ወዮት አለብኝ እያለ ፈጽሞ አዘነ። ዳሩ ግን ስለ መሐላው ፈጽሞ ተጸጸተ፣ በልቡናውም አዝኖ የሚያደርገውን አጣ። ስለሆነም ቃሌን ከማጠፍ ይልቅ የልጅን ሥጋ መብላት የእነዚህን እንግዶች ፈቃድ መፈጸም ይገባኛል፣ መጽሐፍ ከሐሰተኛ ይልቅ ሌባ ይሻላል ሲል ተናግሯልና፣ ስለዚህም ቃሌን ማዛነት አይገባኝም አለ። በዚያን ጊዜ በፍጹም ጭካኔ ዓይኖቹን አነሳ። የልጁንም ሥጋ ለመብል መልካም እንደሆነ መንፈስ ርኩስ አመለከተው። ለሰዎችም ይሰጣቸው ዘንድ አልተቻለውም፣ ለራሱ ይበላ ዘንድ ሰይጣናዊ መንፈስ አቻኩሎታልና። በልቶ ከጨረሰ በኋላም እኒያን የዲያብሎስ መልእክተኞች አላገኛቸውም። ከዚያችም ሰዓት ጀምሮ ከእህል ውሃ ይልቅ ፍላጎቱ የሰው ሥጋ ወደ መብላት ተለወጠ። የበላቸውም ሰዎች ነፍሳት 78 ይሆናሉ። ባልንጀሮቹም፣ ወዳጆቹም፣ ዘመዶቹም፣ ቤተሰቦቹም፣ ሚስቱም፣ ልጆቹም ሁሉም አለቁ። ከዚህም በኋላ ከቤት ወጥቶ ሄደ። በሄደም ጊዜ ውሃ ከሚጠጣበት ከአንዲት እርኮትና ከአንዲት ጦር በቀር ካለው ሀብት ሁሉ አልያዘም ነበር። ከዚያም ለአገር ሲዞር ሁለንተናው በደዌ ሥጋ የታመመ ድሃ ሰው አገኘ። ያም ድሃ ሰው በጣም ተጠምቶ ነበርና በላየ ሰብን የውሃ እርኮቱን ይዞ ስላየው አምላክን ስለወለደች ድንግል ማርያም ብለው ነፍሴ ከማለፏ በፊት ከያዝከው ውሃ ጠጣኝ በማለት እየተቅለበለበ ለመነው። በዚያም ጊዜ በላየ ሰብ ይህችስ በእውነት ደግ እንደሆነች በአማላጅነቷ ከሲኦል የምታድን እንደሆነች ከሕፃንነት ጀምሬ ሰምቻለሁና በእሷ እማጸናለሁ አለ። ከዚያም አምላክን ስለወለደች ስለ ክብርት ድንግል ማርያም እንካ ጠጣ አለው። ይህንንም ብሎ ጥርኝ ውሃ በድሃው የመሃል እጅ ላይ አፈሰሰለትና ድሃውም ውሃውን ቢልሰው ጉሮሮውን አንጣጣው እንጂ ወደ ወዱ ገብቶ ጥሙን አላረካለትም። ከዚህም በኋላ በላየ ሰብ የቀድሞው አእምሮ ተመለሰለትና ከእንግዲህ ከዋሻ ገብቼ ስለ ኃጢአቴ ማልቀስ ይገባኛል ሲል አሰበ። ነገር ግን ፈጣሪዬን በወዴት አገኘዋለሁ? በውኑ እግዚአብሔር በግፈኞችና በበደለኞች አካባቢ ይገኛልን? ጸሎቴንስ ሲሰማኝ ይሆን? እኔ ኃጢአቴ ከራስ ፀጉሬ የበዛ በደለኛና ግፈኛ የሆንኩ የሰው ልጅ ሊሰራው የማይገባውን በደል ፈጽሜያለሁና፣ ስለዚህም ከኃጢአቴ ብዛት የተነሳ ቀና ብዬ ወደ ሰማይ እመለከት ዘንድ ያሳፍረኛል እያለ ተጸጸተ። እነሆ አሁንም እመቤቴ ማርያም በስደቷ ወራት ከተወደደው ልጇ ጋር የደረሰባትን ራብና ጥም፣ ሌላም በየወገኑ ያገኟትን መከራዎች እያሰብኩ ስለዚህ ሥጋዬ ከአጥንቴ ጋር እስኪጣበቅ አጥንቴም እስኪደርቅ ድረስ ሰውነቴን በረሃብና በጥም እቀጣታለሁ። አባቶቻችን ሐዋርያት ከረሃብ ይልቅ ጦርነት ይሻላል ብለው እንደተናገሩ ከዚህ የበለጠ የሚያስፈራና የሚያስደነግጥ የለምና፣ እንግዲህ ስለ ኃጢአቱ ይህንና የመሰለውንም ሁሉ እየተናገረ ንስሐ ገብቶ እህሉና ውሃ ሌላም አንዳችም ሳይቀምስ በእግዚአብሔር ኃይል 21 ቀን ከተቀመጠ በኋላ ይህ በላየ ሰብ ሞተ። መላእክተ ጽልመትም ነፍሱን ወደ ሲኦል ይወስዷት ዘንድ በማስፈራራትና በማስደንገጥ መጥተው ከበቡት። በዚያን ጊዜ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ፈጥና መጥታ ሰገደችና፣ ልጄ ሆይ ጌታዬ ሆይ ማርልኝ፣ በእኔ ስም ለድሃ ውሃን አጠጥቷልና፣ ይልቁንም ስምሽን የጠራ መታሰቢያሽን ያደረገ የዘላለም ሕይወትን ያገኛል ብለህ ቃል ኪዳን ገብተህልኛልና አለችው። ጌታም እርግጥ ነው መሐላዬን ላፈርስ አይቻልም አለና፣ መላእክትን ሚዛን አምጥታችሁ ስለ እናቴ ስም ያጠጣውን ያን ውሃ በአንድ ወገን እኛንም 78 ነፍሳት በአንድ ወገን አድርጋችሁ መዝኑት አላቸው። መላእክትም እንደታዘዙ በመዘኑት ጊዜ ከ78 ነፍሳት ያጥርኝ ውሃ መዘነ። ስለዚህም የኃጢአተኛው የበላየ ሰብ ነፍስ ከልጇ ከወዳጇ ለእመቤታችን በተሰጣት ቃል ኪዳን ምልጃ አማካኝነት በእምነትና በመጽዋዕትም ስለፈጸመው ታላቅ በደል ንስሐ በመግባት ወደ ሲኦል ከመውረድና ወደ መንግሥተ ሰማያት ለመግባት በቃች። ወንድሞቼ ሆይ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን መታሰቢያዋን ከሚያደርግና ስሟንም ከሚጠራ ይልቁንም በሠራው ኃጢአት ተጸጽቶ ንስሐ ገብቶ ከሚሞት ሰው ነፍስ ዘንድ ፈጥና እንደምትደርስ እወቁ። ልመናዋ ክብሯም ለዘላለሙ በእውነት ይደርብን።
Tuhan ገብረ መንፈሴ ሊበረክተን ያድርግልን። አሁን በሰማያት